ወፍራም ሴት መዘነጥ አትችልም የሚለው ሰው ነው በጣም የሚገርመኝ። ቢካዝ ቀጭ ሰው ብቻ አይደለም የሚዘንጠው ወፍራም ወበዝ ዝነጣ ነው እንዲያሳሰበሽ። ይሄ አሁን የለበሽው ልብስ ደና ሰፊ ቢያገኘው 8-7 ሱሪ ከናላባሹ ያወጣበታል። አበላላችሁ አለባበሳችሁ እንደ ሀገር ካለብን የኢኮኖሚ ቀውስ አንጻር ትክክል አይደለም። ወፍራሞች እንደ ሀገር አዋጭ አይደላችሁም ነው። ፈራችሁ በኋላ ብትቀመጡ አንድ ነገር ወጥተው ኤክሰርሳይዝ በሚል ተልካሻ ምክንያት መንግስት ቻይና ከምን በሌለ በጀት ተበድሮ የሰራውን አስፋልት ሲሸርፉት ነው የሚያድሩት። እኔ ለወፍራሞች ምንም አይነት ፔሽንት የለኝም ከዚህ በኋላ። 80 ኪሎ በላይ የሆኑ ወፍራሞች በስጋቸው ልክ ተለክቶ ታክሲ ሊከፍሉ ይገባል። በየሰፈሩ ኮብልስቶንን ተመልከቱ። ለ60 ዓመት ተብሎ የተሰራ ኮብልስቶን ሶርግዶ ሲኖትራክ ነው የሰረጎደው። ሲኖትራክ ይወጣብሽ። እኔ ከሲኖትራክ ጋር እኮ ኖረናል፣ አልከበደንም። ከሲኖትራክ ጋር መኖር ከእናንተ ጋር ነው ያቃተን። ያደርሱት ዳሜጅ ምንም አልታያቸውም። የምታዩት ነው። እነሱ ዝነጣ ላይ ነው ያሉት። አሁን ያለው ኢኮኖሚ እናንተን መሸከም አይችልም። ጂ-ፓወር ላይ ካታጎሪ ያለው ምረጡኝ ያልኩት ይህን ትግል ለማፋፋም ነው። ቦታ አርጉ፣ ባዮ ላይ ሊንክ አለ እያልኩ የምጨቀጭቀው ለዚህ ነው።